አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ይሁን እንጂ በሙሽሪኮቹ ጥላ ስር ያሉት በኑ በክሮች በሙስሊሞቹ ጥላ ስር ያሉትን ኹዛዓዎች ሲዋጓቸው ቁረይሾችን ቃል ኪዳኑን በማፍረስ በጥላቸው ስር ላሉት በማገዝ ኹዛዓዎችን ሙስሊሞችን ማለት ነው ተዋጓቸው። ይህን ጊዜ ነበር የኹዛዓዎቹ ባላባት የሆኑት ዐምር ብኑ ሳልም ረሱላችን ዓለይሂ ሰላቱ ወሰላም ዘንድ በመምጣት ሙሽሪኮቹ ያደረሱባቸውን ክህደትና ጭፍጨፋ የነገራቸው። ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም እጅጉን በማዘን ሙሽሪኮቹን መካ ድረስ ሄደው እንደሚዋጉ ለኹዛዓዎች ቃል ገቡላቸው። ቁረይሾቹ በጣሙን ተሸበሩ። የሙሐመድ ዛቻ ተግባራዊ እንደሚሆንባቸውም እርግጠኛ በመሆን የይቅርታ መልእክተኞችን ቢልኩም ተቀባይነት ሊያገኙ አልቻሉም። ከዚያም ረሱል ለማንም ወሬውን በመደበቅ ጉዞ ወደ መካ ሊያደርጉ ዝግጅታቸውን ጀምረው አላህንም ለቁረይሹ ይህን ወሬ እንዲደበቅባቸው ተማጸኑት። በሂጅራ 8ኛው ዓመት በወርሃ ረመዳን ረሱል ዓለይሂ ሰላቱ ወሰላም በብዙ ሺህ የሚቆጠሩ ወታደሮችን አስከትለው ጉዞ ወደ መካ ጀመሩ። ትዕይንቱ ደስ ይል ነበር። በኢማን የመጠቁ ሶሐቦች ከፍጥረታት ሁሉ በላጭ የሆነውን ነቢይ በመሃላቸው አስገብተው የላ ኢላሃ ኢላላህን ባንዲራ እያውለበለቡ ረዥሙን የበረሃ መንገድ ሌላ ውበት ሰጥቶታል። አቡ ሱፊያንና ሁለት ጓደኞቹ የሙሐመድን ጉዳይ ለማጣራት በማታ ወደ በረሃ ሲወጡ ያ ሰፊ ሜዳ ሰሐቦች በለኮሱት ብዛት ባለው ቀንዲል ወይም እሳት አሸብርቋል። በጣም ተደነቁ። ሙሐመድ ይመጣል ብለው በፍጹም ስላልገመቱ የኹዛዓ ሰዎች ናቸው እንዳንል በፍጹም እንዲህ በረሃውን የሚሞላ ብዛት የላቸው፣ ምን ጉድ መጣብን እያሉ በጭንቅ ተዋጡ። ከዚያም ዓባስ አቡ ሱፊያንን ጠርቶ ይህ እኮ የሙሐመድ ሰራዊት ነው አለው። አቡ ሱፊያንም ደነገጠ። የሚይዘው የሚጨብጠው ጠፋበት። በአግራሞት እየተመለከተ ይህ ሁሉ ሰራዊት ምን ጉድ ነው? ይህ ሁሉ ወታደር እንዴት በሙሐመድ ዙሪያ ሊሰበሰብ ቻለ? ከሀገሩ ትናንት ተባሮ የወጣው ሰው ዛሬ እንዲህ በወታደር ታጅቦ ይምጣ እያለ ማጉረምረም ጀመረ። በዚህ መሃልም አቡ ሱፊያን ረሱል ዓለይሂ ሰላቱ ወሰላም ዘንድ በመሄድ ሰልሞ ወደ መካ ተመለሰ። ረሱላችን ዓለይሂ ሰላቱ ወሰላም ብርቅዬ ሰሐቦቻቸውን አስከትለው የመካን ምድር ረግጠው ከተማዋን መግባት ጀመሩ። ቁጥራቸው እጅግ ብዙ ነው። ሥርዓታቸውና እርጋታቸው ያስደምማል። ምንም እንኳን ብዛታቸው ለቁጥር የሚያዳግት ቢሆንም በአንድ በሚወዱት ሰው ትዕዛዝ ብቻ ነው የሚንቀሳቀሱት። የመካም ከተማ ሊገቡ ሲሉ አቡ ሱፊያን ለመካ ቁረይሾች ጮክ ብሎ እናንተ ቁረይሾች ሆይ ሙሐመድ ልትቋቋሙ የማትችሉትን የሰራዊት መዓት አስከትሎ መካን እየገባ ነው። ሁላችሁም ወደ የቤታችሁ ግቡ። እኔ ቤት የገባና እቤቱ የተደበቀ ማንም አይነካውም በማለት ተጣራ። የመካ አመፀኛ ሁሉም ምድሪቱ ጠበበችው። ረሱልን ዓለይሂ ሰላቱ ወሰላም ዕድሜ ልኩን ያሰቃየ ሁሉ መግቢያ መሽሎክ ያጠፋቸው። የዛሬ ቀን የበቀል ቀን መሆኑን የገመቱ ሁላ መካን ትተውም ይወጡ አሉ። ግና አብዛኛው በቤቱ ተደብቆ መሞታቸውን ሰዓት መጠባበቅ ጀመረ። ረሱል ዓለይሂ ሰላቱ ወሰላም መካ ከተማዋን ከመግባታቸው በፊት ሰራዊቶቻቸውን ለሁለት በመክፈል የአስለም፣ የሱለይም፣ የጊፋር፣ የሙዘይና፣ የጁሃይናና ሌሎችንም ጎሳዎች ከመካ በስተቀኝ በኩል እንዲገቡ በማዘዝ ኻሊድ ኢብን አልወሊድን አሚር አደረጉ። በከተማው በግራ በኩል ደግሞ ዙበይር ኢብኑ አልዓዋምን አሚር በማድረግ ሰራዊቶችን ልከው እሳቸውም ወደ መካ ለአላህ ምስጋና እያደረሱ ገቡ። የመካ ከተማ በተደበቁ ነዋሪዎቿ ባዶ ሆና ሳለ የሙስሊሞቹ ሰራዊቶች በቅጽበት መጥተው ሞሏት። በዚህ ሁኔታ ላይ ሙስሊሞች ደስታቸውን በምስጋና እያሳለፉ ሳለ ነበር
ረሱል ወደ ካዕባ ውስጥ በመግባት ለብዙ ዓመታት የከረሙ ጣዖታትን መሰባበር ጀመሩ። ከዚያም ረሱል ዓለይሂ ሰላቱ ወሰላም ቢላልን አዘዙትና በመካ የመጀመሪያውን አዛን ካዕባ ጫፍ ላይ በመውጣት አሰማ። ሕዝበ ሙስሊሙ አዛን ሲሰሙ ፍጹም ተረጋጉ፣ ዝምታ ሰፈነ። ይህን ጊዜ የተደበቁ የመካ ሙሽሪኮች ከየተደበቁበት በመውጣት ወደ ረሱላችን ዓለይሂ ሰላቱ ወሰላም እየመጡ እጅ መስጠት ጀመሩ። ከዚያም ረሱል ዓለይሂ ሰላቱ ወሰላም ከአላህ ብቻ ሌላ አምላክ የለም ቃል ኪዳኑን ሞላ፣ ባሪያውንም ድል አጎናጸፈ፣ አሕዛብንም ብቻውን አሸነፈ አሉ። ረሱልም ወደ ቁረይሾቹ ስብስብ በመሄድ ዛሬ ምን የማደርጋችሁ ይመስላችኋል? በማለት ለዘመናት ያሰቃዩዋቸውን ሰዎች ጠየቁ። ቁረይሾቹም ስለ ረሱል ዓለይሂ ሰላቱ ወሰላም ምንነት ያውቃሉና በፍርሃት ተውጠው መልካምን ነው ካንቱ የምንጠብቀው፣ እርስዎ ቸር ወንድማችን ኖት፣ የቸሩ ወንድማችንም ልጅ ኖት አሉ። ረሱልም ዓለይሂ ሰላቱ ወሰላም ሙሽሪኮቹን እዝነትንና ፍቅርን ያዘለ አስተያየት እያዩዋቸው ዩሱፍ ለወንድሞቹ ያደረገውን ይቅርታ እንጂ ሌላ ነገር አላደርገባችሁም፣ ሂዱ እናንተ ነፃ አድርጌያችኋለሁ አሏቸው። ከዚያ በኋላ ረሱልም የእስልምና መሠረቶችን እያስተማሯቸውና የአረብ ነገዶችን ጣዖታት ሰሓቦችን በመላክ እየሰበሩ ለ19 ቀናት ያህል መካ ላይ ካሳለፉ በኋላ ወደ መዲና ተመለሱ። ከዚያም መዲና ላይ ሆነው ዓለም ላይ ወዳሉ መንግስታት ደብዳቤ ላኩ። ይህ ደብዳቤ በደረሳቸው ጊዜ ደብዳቤውን ያጣጣሉና የናቁ እንደነበሩ ሁላ በክብር የተቀበሉ መንግስታት ነበሩ። በክብር ከተቀበሉ መንግስታት ውስጥ የሐበሻው ንጉሥ አንዱና ዋነኛው ነበር። የረሱል ዓለይሂ ሰላቱ ወሰላም ደብዳቤ እሱ ዘንድ ሲመጣ ለደብዳቤው ክብር ብቻ ከዙፋኑ ላይ ወርዶም ነበር። ወደ ግብፅ ንጉሥ ሙቀውቅስም ረሱል ዓለይሂ ሰላቱ ወሰላም ደብዳቤ በላኩ ጊዜ ሙቀውቅስ ምንም እንኳን ዲነል ኢስላምን ባይቀበልም ደብዳቤውን በክብር ተቀብሎ ለረሱል እጅ ነስቶ ስጦታዎችንም ጨምሮ ልኮ ነበር። ረሱል ዓለይሂ ሰላቱ ወሰላም የሮም ንጉሥ ወደ ሆነው ሂረቅልም እንዲህ ሲሉ ደብዳቤ ጽፈውለት ነበር። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው የአላህ ባሪያ ከሆነውና ከመልእክተኛው ሙሐመድ ለሮም ንጉሥ ሂረቅል ሰላም ቅኑን መንገድ በተከተለ ላይ ሁሉ ይሁን። በመቀጠልም እኔ ወደ እስልምና እጠራሃለሁ፣ ስለም ትድናለህ፣ ከሰለምክ አላህ ምንዳህን እጥፍ አድርጎ ይከፍልሃል። እምቢ ያልክ እንደሆነ የራስህንና የሕዝቦችህን ወንጀል ተሸካሚ ትሆናለህ። የመጽሐፉ ባልተቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ኑ፣ እርሷም አላህን እንጂ ሌላን ላንገዛ፣ በእርሱም ምንንም ላናጋራ፣ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርጎ ላይዝ ነው በላቸው። እምቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ የሚለውንም የቁርአን አያ አክለው ልከው ነበር። ይሁን እንጂ እሱ ዲኑን ቢወደውም ሕዝቡ ስላልወደደው ንግስናውን ወዶ ሪሳላውን እምቢ አለ። በዚህ ሁኔታ ረሱላችን ዓለይሂ ሰላቱ ወሰላም ወደ ተለያዩ መንግስታት ደብዳቤዎችን በመላክ የአላህን ግዴታ ተወጡ። አሁን ጉዳዩ እየተጠናቀቀ መጥቷል። ረሱላችንም ዓለይሂ ሰላቱ ወሰላም በሂጅራ 10ኛ ዓመት ላይ 100,000 ተከታዮችን ይዘው ለሐጅ መካ ተገኙ። መካ ላይ ሁሉም በተሰበሰበበት ረሱል ዓለይሂ ሰላቱ ወሰላም ምክርና ትምህርት ሊሰጡ ሁሉም ድምፁን አጥፍቷል። ረቢዓ ኢብኑ ኡመያ የተባለ በከፍተኛ ድምፁ የሚታወቀው ሰሓቢ ከሳቸው ጎን የረሱልን ዓለይሂ ሰላቱ ወሰላም ድምፅ ሊያስተጋባ ቆሟል። እሳቸውም ንግግራቸውን ጀመሩ። እናንተ ሰዎች ሆይ ንግግሬን በጽሞና አዳምጡኝ። ምናልባት ከዚህች ቀን በኋላ በዚህች ቦታ እንደማገኛችሁ አላውቅምና
እናንተ ሰዎች ሆይ እንደዚህ እንደተከበረው ቀን ሁላ እንደዚህ እንደተከበረው ወር ሁላ እንደዚህ እንደተከበረው ሀገራችሁ ሁላ ደሞቻችሁና ንብረቶቻችሁ በእናንተ ላይ ሐራም ነው እያሉ ረሱል ዓለይሂ ሰላቱ ወሰላም ህዝቦቻቸውን ብዙ ከመከሩ በኋላ በመሃል ውዱ ጓደኛቸው አቡበክር የረሱል ዓለይሂ ሰላቱ ወሰላም ሞት መቃረቡን በመረዳት እየተንሰቀሰቀ ማልቀስ ጀመረ። ፊዳከ አቢ ወኡሚ ያ ሐቢበላህ። ከዚያም ረሱላችን ተልእኮውን ማድረሳቸውን ሰሓቦች ካስመሰከሩ በኋላ አላህ ሆይ መስክር፣ አላህ ሆይ መስክር፣ አላህ ሆይ መስክር በማለት ኹጥባውን አጠናቀው ወደ መዲና ተመለሱ። በ11ኛው ዓመተ ሂጅራ በወርሃ ሰፈር ረሱል ዓለይሂ ሰላቱ ወሰላም ሮምን ስነ ስርዓት ለማስያዝ ከፍተኛ ቁጥር ያለውን ወታደር አዘጋጅተው በመካከላቸውም ወጣት የሆነውን ኡሳማ ኢብኑ ዘይድን በመሪነት ሹመው ላኩት። ይሁን እንጂ ሰራዊቱ ከተንቀሳቀሰ በኋላ ረሱል ዓለይሂ ሰላቱ ወሰላም በጠና በመታመማቸው ሰራዊቱ በሙሉ ወደ መዲና ተመልሶ ገባ።